የኢትዮጵያውያንን ወላጆች በሙሉ ያስደነገጠው አሳዛኝ ክስተት። ልጅን ወደ ትምህርት ቤት ስትልኩ ምን ትጠብቃላችሁ? እንዲማር፣ ከጓደኞቹ ጋር እንዲጫወት፣ አስተማሪዎቹ እንደ እናትና አባት ሆነው እንዲንከባከቡት አይደል? ነገር ግን ያ የላካችሁበት ትምህርት ቤት የልጃችሁ መቃብር ቢሆንስ? እና ያመናችኋት መምህር ለልጃችሁ ሕመም ስታስመስል ነው ብላ ዓይኗ እያየ እንድትሞት ብታደርጋት? ዛሬ የምነግራችሁ ታሪክ በአዲስ አበባ ስለተከሰተ የአንዲት የ6 ዓመት ሕፃን አሰቃቂ ሞት፣ እውነቱን ለመደበቅ ስለሞከረው ትምህርት ቤት እና ስለ አንዲት እናት ልቧ እስኪሰበር ድረስ ለፍትህ ስላደረገችው ልብ ሰባሪ ትግል ነው። በኢትዮጵያ ታይቶ የማይታወቅ የትምህርት ቤት አሳዛኝ ታሪክ። ጠዋቱ ፀሐያማና ብሩህ ነበር። ወይዘሮ ሳራ የ6 ዓመት ብቸኛ ልጇ ሊናን ለትምህርት ቤት እያዘጋጀች ነበር። ሊና እንደ ስሟ እንደ አበባ የፈካች፣ ዓይኖቿ በሕይወት ተስፋ የሚፈነጥቁ ጎበዝና ተጫዋች ልጅ ነበረች። የምትማርበት የብሩህ ተስፋ አካዳሚ በከተማው ውስጥ ካሉ ውድ የግል ትምህርት ቤቶች አንዱ ነበር። እማዬ፣ ዛሬ አዲስ ነገር ልንማር ነው አለች ሊና የትምህርት ቤት ቦርሳዋን በጀርባዋ እያስተካከለች። መምህር ገነት ስለ እንስሳት ልታስተምረን ቃል ገብታልናለች። ሳራ የልጇን ግንባር ስማ፣ ጎበዝ የኔ ማር፣ ትምህርትሽን በደንብ ተከታተይ እሺ ብላ ሸኘቻት። ልጇ እየዘለለች ወደ ትምህርት ቤቱ ቅጥር ግቢ ስትገባ ሳራ በፈገግታ ተመለከተቻት። ልጇን ለመጨረሻ ጊዜ በሕይወት እያየቻት እንደሆነ ፈጽሞ አላሰበችም ነበር። በክፍሉ ውስጥ ትምህርት ተጀምሯል። መምህር ገነት ስለ አንበሳና ስለ ዝሆን እያስተማረች ልጆቹ በጉጉት ያዳምጣሉ። ከሰዓታት በኋላ ግን የሊና ፊት ቀስ በቀስ መገርጣት ጀመረ። ሆዷን የሆነ ነገር ልክ እንደ ጩቤ ይሰማት ጀመር። እጇን አወጣች። መምህር፣ ሆዴን በጣም አሞኛል አለች በደከመ ድምፅ። መምህር ገነት ከጥቁር ሰሌዳው ላይ ዞር ብላ በትዕግሥት ማጣት ተመለከተቻት። ሊና፣ አሁንም ጀመርሽ። ትላንት ደግሞ ራሴን አሞኛል ብለሽ ነበር። ዝም ብለሽ ትምህርትሽን ተከታተይ። ሊና እጇን ከሆዷ ላይ አድርጋ ሕመሟን ለመቻል ሞከረች። ነገር ግን ሕመሙ ከደቂቃ ወደ ደቂቃ እየጨመረ ሄደ። ፊቷ በላብ ተጠመቀ፣ ሰውነቷ መንቀጥቀጥ ጀመረ። ከጎኗ የተቀመጠችው ጓደኛዋ ቤቲ የሊናን ሁኔታ ስታይ ደነገጠች። መምህር፣ ሊና በጣም እያማት ነው፣ ፊቷ ነጭ ሆኗል። መምህር ገነት በንዴት ጮኸች። ቤቲ፣ አንቺም ዝም በይ፣ ሊና ስታስመስል ነው፣ ትኩረት ለመሳብ ነው የምታደርገው። አሁን ከክፍል አስወጣሻለሁ። ሊና ሕመሙን መቋቋም አልቻለችም። ከዓይኖቿ እንባ ይፈስ ጀመር። እማዬን እፈልጋለሁ አለች እየተንሰቀሰቀች። ዝም በይ አልኩሽ አለች መምህር ገነት ጠረጴዛውን እየመታች። አንድም ቃል ትንፍሽ እንዳትዪ። ለቀጣዮቹ 30 ደቂቃዎች ሊና በሕመም ስትሰቃይ፣ መምህር ገነት ምንም እንዳልተፈጠረ ትምህርቷን ቀጠለች። ሌሎቹ ሕፃናት በፍርሃት ተውጠው በጸጥታ ይመለከቱ ነበር። በድንገት ሊና ከወንበሯ ላይ መሬት ላይ ወደቀች። ሰውነቷ ሙሉ በሙሉ ተዘሯል። ክፍሉ በጩኸት ተናወጠ። ሊና ሊና